አላበርኩም። አንተም ከዚህ በኋላ ጥገኛ አይደለም። ይሄ ቤት እኮ አይሸጥም። እሱን እኔ ብወስን አይሻልም አባዬ? እንደዚህ ስታደርጊ ማን ነበር አባዬ? ወይኔ ጉድ። ሰላም ሰላም፣ ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ በነ ትሁት ድራማ ነው የመጣሁት። እንግዲህ ካሌብ ቲና ካሌብን ለፍች ጠይቀው ነበረ፣ እንዲፈታ ጠይቀው ነበረ። ካሌብም እሺ ቲና ተስማምቼበታለሁ፣ በተቻለሽ አቅም አፋጥኒው ሲላት ነበረ። እንግዲህ ቲናም ተደናግጣ ምን ብላ መለሰችለት። ቲናም እንግዲህ አፋጥኒው ስላላት ብቻ ተናዳ እንደዛ ከሆነ ጥሩ ነው፣ ለሚፈጠረው ነገር እንዳታዘን ብላ ለካሌብ መለሰችለት። ካሌብም እሺ ብሎ መለሰላት። ካሌብም እንግዲህ እንደማላዘን ቃል እገባልሻለሁ አላት። እንግዲህ ዳንኤልም አብሯቸው ቁጭ ብሎ ነበር ይሄን ነገር ሲላት፣ ቲና እያበርሽ ነው እንዴ ብሎ ጠየቃት። አላበርኩም፣ አንተም ከአሁን በኋላ ጥገኛ አይደለህም ብላ መለሰችለት። ዳንኤልም ያንቺ ወንድም ከመሆን ጥገኛ በሆን ይሻለኛል አላት። እንግዲህ ዳንኤልም ያው ከነሱ ጋር ነኝ ሲላት ብዙ አታስወራኝ ብላ ቁጭ ባለችበት ተነስታ ሄደች። እንግዲህ ዳንኤልና ቲና ከወጡ በኋላ አንቺ በጣም ባለጌ ነሽ እያለ ሲቆጣት ነበር። በጣም ተበሳጭቶ ነበረ። አንቺ ብዙ ነገር የማታውቂው ነገር አለሽ ሲላን ነበር። ቲናም እንግዲህ ምንድን ነው እስኪ ልወቀው ንገሪኝ ስትለው መቼም ቢሆን አላሳውቅሽም ብሎ መለሰላት። እንግዲህ ዳንኤልም ቲናም አንድ ላይ ሲጨቃጨቁ ከአሁን በኋላ ምንም የሚያስፈራኝ ነገር የለም ብላ መለሰችለት። ዳንኤልም በኋላ ታለቅሻለሽ እያለ አስጠነቀቃት። ቲናም እኔ አሁን ቤት አለኝ፣ ቤት ይዞ ማልቀስ ደግሞ ደስ ይላል ብላ ለዳንኤል መልስ ሰጠችው። እንግዲህ ቲና ወደ ቤት ከተመለሰች በኋላ የካሌብ አባት ቤት ቁጭ ባለበት ቪዲዮ ቤቱን እየቀረጸች የካሌብም አባት ቁጭ ብሎ ያያት ነበር። ምን እያደረግሽ ነው ቲና ብሎ ሲጠይቃት ቤቱን እያስገመትኩን ነው ብላ አለችው። የካሌብም አባት ለምን እንደምታስገምት ሲጠይቃት እንደምትሸጠው ነገረችው። ቤቱም አይሸጥም ብሎ መልስ ሰጣት። ቲናም እሱን እኔ ብወስን አይሻልም አለችው። እንግዲህ የካሌብም አባት ይህን ቤት እወደዋለሁ እንዲሸጥ አልፈልግም ሲል እንግዲህ ቲናም እንደምትሸጠው ነግረዋለች። እንግዲህ አባትየውም ያው ፎርጅል ወረቀት ስለሆነ ስለሚያውቅ ያው ትቷታል እና ቲና ደስ ብሏታል። ቤቱን መሸጥ ስለፈለገች ይሳካልም ብላ ነው የምታስበው። ቲናም በደስታ ስንት እንደተገመተልኝ ብታውቅ አለችና ላፍ ሰው ነው አለች። የካሌብም አባት ምን አልሽ ሲላት አይ ምንም አይደለም ብላ ተነስታ ከቤት ወጣች። እንግዲህ ቲናም ከዳንኤል ጋር ሂዳ ዳንኤልን ልትነግረው ቤቱ ምን ያህል እንደተገመተ ልነግርህ አልችልም አለችው። ዳንኤልም የመረረኝን ወሬ አታውሪብኝ ብሎ ዳንኤል መለሰላት። ቲናም ለዛ አይደል እንዴ የለፋ ነው ብላ መለሰችላት። ዳንኤልም ግን ተረጋጊ ስልሽ መረጋጋት ነበረብሽ ሲላት፣ ቲናም ግን ገንዘቡን እስከምወስድ ድረስ ቸኩያለሁ አልረጋጋም በማለት መለሰችለት። እንግዲህ ዳንኤልም እንዴት ተገመተ ብሎ ሲጠይቃት ቲናን በስልክ ጨርሼ ላኩላቸው ብላ ነገረችው። ቆይ ማን ነበረ እንደዚህ ስታደርጊ ብሎ ጠየቃት። አባባ ነበር አለችው ቲና። ዳንኤልም እንግዲህ እንደዚህ ስትለው ወይ ጉድ ብሎ ፊቱን አዞረባት። ምን ጉድ አለው ልሸጠው ነው አልኩት አለችና ቲና መለሰችለት። ዳንኤልም ተቆጥቶ ጭራሽ እየመጣሽ አትበጥብጭኝ እሺ ብሎ ተነስቶ ሄደ። እንግዲህ ዳንኤልም
ከካሊብ አባት ጋር አባባ ጋር ሂዶ አባዬ ሁሉንም ነገር ተወው ብሎ ሲለው ሰው ከጥፋቱ መማር አለበት አለና መለሰለት። ዳንኤልም እሱማ ልክ ነህ አለው የካሊብም አባት። ስለዚህ ሲለው ግን በመሀል ቤት ተጨነኩ አለና መለሰለት። የካሊብም አባት ምንም የሚያስጨንቅም ነገር የለም ብሎ ለዳንኤል ሲመልስለት፣ ዳንኤልም ግን እኮ እህቴ ናት አለው። እህትህ ብትሆንም ታይ ማለት አለብህ ነበር፣ ስትባልግም ማስታው ነበረብህ በማለት ዳንኤልም ቆይ ኤዱን ምንድን ነው ማደርጋት ብሎ ጠየቀው። እሱ አያሳስብህም ብሎ መለሰለት። እንግዲህ ቲናም ከካሊብ ጋር ቁጭ ብላ ፍርድ ቤት ከመሄዳችን በፊት ሀብቱን እንድታካፍለኝ እፈልጋለሁ አለችው። እሱም ጠይቃት ምን እንደምትፈልግ አካውንቱ ላይ ያለውን ብር እንደምትፈልግ ነገረችው። እሱም ደግሞ የሚፈልገውን ነገር ጠየቃት። እኔም ከቤቱ እንድታካፍለኝ እፈልጋለሁ ብሎ አላት። ቲናም ይህን ሀሳብ አልተቀበለችም። እንግዲህ ዳንኤልም ወደ ቤት ሲመጣ ቲና የሆነ ነገርማ አለ ስትለው ምንም ነገር እንዳትይኝ አላት። ተበሳጭቶ ነበረ። ቆይ ለምንድን ነው ያልደነገጡት? ምንም ነገር ያላሉት እያለች ስትጠይቀው ነበረ። እንግዲህ ዳንኤልም ቅንጭላትሽ ብታስቢ ነበረ፣ እሱም የለም ብሎ መለሰላት። ቲናም ዳንኤል ምንድን ነው ያስፈራህ ንገረኝ ብላ ጠየቀችው። እንግዲህ ዳንኤልም ለቲና ዝም ብለሽ እይው የተፈጠረውን ነገር ለማጣራት ተረጋግተሽ እያላት ነው ያለው። እሷም እሺ ብላለች። እኔ ግን ካሁን በኋላ አይመለከተኝም ብሏታል ዳንኤልም። እንግዲህ ዳንኤልም ለአባባ ሄዶ እንግዲህ በቃኝ ሲለው አባባ ምኑን ሲለው በቃ እውነቱን ተናግሬ ሰላሜን ላገኘ ሲለው መብትህ ነው ብሎ መለሰለት። እንግዲህ ዳንኤልም በቃ የሆነው መልሶ ሲለው አንተ ከፈለግ ብሮ መውሰድ ከፈለግ ዝም ማለት ትችላለህ፣ መውሰድ ካልፈለግ መናገር ትችላለህ ብሎታል። እንግዲህ ኤደንም እና አባባ ቤት እንሂድ ብላ ስትጠይቀው አይ አንሄድም ብሎ እምቢ አላት። በቃ አንተ ካልሄድክ እኔ ሄዳለሁ ብላ ትታው ሄደች። እሱ ደግሞ ዳንኤልም እንግዲህ ደንግጦ ቲናን ይዞ ዛሬ ልጋብዝሽ እፈልጋለሁኝ ብሎ ይዟት ወጣ። እንግዲህ ዳንኤልና ቲና አንድ ላይ እየሄዱ ከምሳ ግብዣው በኋላ ኤደንና ካሊብም አንድ ላይ ሲሄዱ ቲና ስታዩ ይቺ ናት አዲሷ ሚስት በማለት ትጠይቀዋለች ዳንኤልን። ዳንኤልም ለምንድን ነው ግን የተናደርሽው ምናምን ብሎ ጠየቃት። እንግዲህ ሁለታቸውም ተናደዋል፣ ካሊብና ኤደንን አንድ ላይ ስላዩ ማለት ነው። እንግዲህ ቲናም ተናዳ የካሊብን አባባን እሴጋ እንዳየችው ነገረችው። አንቺ እኮ ፍች ጠይቀሽዋል በማለት መልስ ሰጣት። እንግዲህ ካሊብ ኤደንን ሸኝቶ ሲመጣ ዳንኤልም ከበር እየወጣ ነበረ። ምን ማረግህ ነው ካሊብ ብሎ ይጠይቀዋል። እንግዲህ እኔ ለሆዴ ብዬ ከአንተ ቤት ስኖር ለሆዴ ብዬ ሚስቴን የምሰጥ ሰው አይደለሁም ብሎ ሲለው እንግዲህ በጣም ተናዶበታል። ግንኙነት ያለው ነገር ነው ያስመሰለው። እንግዲህ ካሊብም አባዬ ጋር መታ ነበረ ሸኘኋት ብሎ አስረዳው። እሱም ደንገጥ ብሎ ምንም ችግር የለውም አለና መለሰለት። እንግዲህ ኤደንም ከአባባ ምክር ፈልጋ መታ አባባ አንድ ነገር ላማክረህ ነው ብላ ስታማክረው ነበረ ብሶቷን። እንግዲህ ምን እንደሚፈልግ የዳንኤልም ፍቅረኛ ለአባባ ነገረችው። እሱ ገንዘብ ነው የሚፈልገው ብላ ነገረችው። ያን ካገኘ እንደሚያገባኝ ነው የነገረኝ አለችው። እንግዲህ አባባም ልጄ አንቺ ብዙ ነገር ያልገባሽ ነገር አለ አላት። ኤደንም ግራ ተጋብታለች። እንግዲህ ዳኒና
እንግዲህ ዳንኤልና ቲናም ተጣልተው አሁን ገብቼ አስወጣቸዋለሁ አሳይሃለሁ እያለችው ነው። አጉል አትደንፍ እያላን ነው። እቤትም ሲገቡ ሁላቸውም ተሰባስበው